ሀፍ አንግል አይደንቲቲዎች የምንላቸው 15 ዲግሪ ኮሳይን ለምሳሌ እናውቅ ብንል የሚጠቅሙን አይነት አይደንቲቲዎች ናቸው እና የተለመዱት ብዙ የተለመዱት የሚታወቁት 30 60 90 ከሆኑ ከነሱ ተነስተን ለምሳሌ 15ን ልወቅ ብል ወይም ደግሞ 15ን አውቄ ከሆነ 7.5ን ኮሳይን ወይም ሳይን ልወቅ ብል የሚጠቅሙኝ ናቸው እና እነሱን ፎርሙላ ለማግኘት አንዱ ቀለል የሚለው መንገድ ከደብል አንግል ፎርሙላ ተነስተን እዚህ ጋር ኮሳይን ቱ ቴታ የሚለው እንዴት እንደሚገኝ አይተናል እና ከዚህ ጋር ደግሞ ተነስተን ኮሳይን ኦፍ አልፋ ኦቨር ቱ ቢሆንስ ማግኘት የምንፈልገው ቢለው የምናይ ከእሱ ጋር ለመድረስ መጀመሪያ ቴታን አልፋ ኦቨር ቱ በሚለው ሪፕሌስ እናደርጋለን ኢኩዌሽን ላይ እና ቴታ የሚል ያለበት ጋር በሙሉ አልፋ ኦቨር ቱ እናስገባለን። ሌላ ቀለም ብጠቀም ሲቀል አይቀርም ደመቀብኝ። ኮሳይን ብዬ 2 ጊዜ አልፋ ኦቨር ቱ አስገባ። እዚህም ጋራ ቴታን ያየሁበት ቦታ በሙሉ እዚህ ጋር ኮሳይን ስኩዌር ነው፣ ግን ቴታዬ ነጠላ ብቻ ነው አንድ ብቻውን አልፋ ኦቨር ቱ ብዬ አስገባና እንዲህ አስቀምጣለሁ ነው። እንዲህ ካደረኩኝ በኋላ አንዴ ባቃልለው በግራ ያለው ኮሳይን አልፋ ይሰጠኛል፣ በቀኝ ያለው ደግሞ 2 ኮሳይን ስኩዌር 2 ኮሳይን ስኩዌር ግን አልፋ ኦቨር ቱ ይሰጠኛል እና -1 ብዬ አስቀምጣለሁ እና እንደዚህ አድርጌ ካገኘው በኋላ እኔ ማወቅ የምፈልገው ኮሳይን ኦፍ አልፋ ኦቨር ቱ ነው እና እሱን ነጥሎ ለማውጣት ወይም ብቻውን ለማስቀረት ብፈልግ መጀመሪያ ሁለቱም ሳይድ ላይ አንዳንድ ጨምራለሁ። እዚህም ጋር አንድ ጨምራለሁ። ከዛ ደግሞ በሁለት አካፍላለሁ ሁለቱንም ሳይድ እና እንዲህ ሳደርግ ምናልባት እንዲህ ባናደርግ በዚህ በኩል በግራ በኩል ኮሳይን ኦፍ አልፋ +1 ሲካፈል ለ2 እናገኛለን። በቀኝ በኩል ደግሞ ስንቀንስ በቀኝ በኩል ደግሞ ተቃሎ ሁሉም ነገር ኮሳይን ስኩዌር ኦፍ አልፋ ኦቨር ቱ እናገኛለን እና ይሄን እናገኛለን። ግን አሁን ያገኘሁት ከቅድሙ ይሻላል፣ ግን አሁንም ስኩዌሯ እንድትቀርልኝ እፈልጋለሁ እና ዝም ብሎ ብቻውን ኮሳይን ኦፍ አልፋ ኦቨር ቱ እኩል ይሆናል ብሎ የሚሰጠኝ ኤክስፕሬሽን ነው የፈለኩት። ስለዚህ እሱን ለማግኘት ስኩዌር ሩት ወስድና ኮሳይን ኦፍ አልፋ ኦቨር ቱ የሚባለው ቁጥር ስኩዌር ሩት ውስጥ አስገብቼ 1 ፕላስ ኮሳይን ኦፍ አልፋ ኦቨር ቱ የስኩዌር ሩት ውስጥ አስገባውና ግን ፖዚቲቭም ይሆናል ኔጌቲቭም ይሆናል። ምክንያቱም ፖዚቲቭ ሁለትም ስኩዌር ቢደረግ 4 ይሰጣል፣ ኔጌቲቭ ሁለትም ስኩዌር ተደርጎ 4 ሰጥቶኛልና የአራትን ስኩዌር ሩት ፈልጊ ሲባል 2 ይሁን ፖዚቲቭ 2 ይሁን ወይም ኔጌቲቭ 2 ይሁን እንደማናውቀው ሁሉ ልክም እዚህ ጋር ኮሳይን ስኩዌር የነበረው የእሱን ስኩዌር ሩት ስፈልግ ፖዚቲቭ ይሁን ኔጌቲቭ ይሁን አላውቅም እና በዛ መሰረት ፕላስ ኦር ማይነስ ብዬ አስቀምጣለሁ ማለት ነው እና አንዱን ሀፍ አንግል አይደንቲቲያችን እናገኘን ማለት ነው። ኮሳይን የአንግሉን ኮሳይን ካወቅኩኝ የእሱ ግማሽ ኮሳይን ስንት እንደሆነ ማወቅ እችላለሁ ማለት ነው። ከዚህ ተነስቼ የሳይኑን ሀፍ አንግልን ደግሞ ለማወቅ ሞክር ተመሳሳይ ነው ከሞላ ጎደል መንገዱ። ይኸውም ልክ እንደ ቅድሙ ከደብል አንግል አይደንቲቲ ይነሳና አሁን ግን ሳይን ያለበት ደብል አንግል ነው የምመርጠው። ኮሳይን ቱ ቴታ በሚለው ላይ 1 - 2 ሳይን ስኩዌር ቴታ የሚለው ጋር እመጣለሁ። ከዛ በቴታ ፋንታ አልፋ ኦቨር ቱን አስገባለሁ። ቴታ ኢኳል ቱ አልፋ ኦቨር ቱ የሚለው አስገባለሁ። እሱን አስገብቼ ሳቃልል እዚህ ጋር 2 ታይምስ አልፋ ኦቨር ቱ አልፋ ይሰጠኛል እኩል ይሆናል 1 - b 2
ሳይን ስኩዌር ያሁንም በቴታ ፋንታ አልፋ ኦቨርቱን አስገባለሁ ማለት ነው እና እንደዚህ ሆኖ አገኘው። አሁንም ይሄ ቀለል ያለ ኤክስፕሬሽን ነው፣ ግን የምፈልገው ሳይን ኦፍ አልፋ ኦቨርቱ ስንት እንደሆነ ማወቅ ነው። እሱም ብቻውን ለማስቀረት ኮሳይን አልፋ ይሄ እቺን አንድ ወደዚህ ወስጄ ቀንሳታለሁ ማለት ነው። ስቀንሳት ኮሳይን አልፋ ማይነስ ዋን ይሰጠኛል። በቀኝ በኩል ደግሞ ማይነስ ቱ ታይምስ ሳይን ስኩዌር አልፋ ኦቨርቱ አገኛለሁ። ሁለቱንም ሳይድ በኔጌቲቭ ሁለት ባካፍል በግራ በኩል ዋን ማይነስ ኮሳይን አልፋ ኦቨርቱ ይሰጠኛል። እቺ ኔጌቲቭ ቦታቸውን አቀያየራቸው ማለት ነው። እኩል ሆነ። በቀኝ በኩል ደግሞ ሳይን ስኩዌር አልፋ ኦቨርቱ ሚል አገኛለሁ። ይኸውን ያለንበት ከቅድሙ ይሻላል፣ ግን እና አሁንም እንደ ቅድሙ ስኩዌር ሩት ስላለብኝ ኮሳይን ላይ እንዳደረግኩት እዚህም ጋር ስኩዌር ሩት ወስዳለሁ እና ስኩዌር ሩት ስወስድ እዚህም ጋር ተጠንቅቄ ሳይን ስኩዌር ኦፍ አልፋ ኦቨርቱ እኩል ይሆናል ዋን ማይነስ ኮሳይን ኦፍ አልፋ ኦቨርቱን ያገኘነው አይደል? ከዚህ ተነስቼ ስኩዌር ሩት 3 አሁንም እንደቅድሙ ተጠንቅቄ ፕላስ ኦር ማይነስ ሳይን ሳልረሳ ሳይን ኦፍ አልፋ ኦቨርቱ እኩል ይሆናል ፕላስ ኦር ማይነስ ስኩዌር ሩት ኦፍ ዋን ማይነስ ኮሳይን አልፋ ኦቨርቱ አድርጓለሁ ማለት ነው። ይኸው የዚህንም ሳይድ ስኩዌር ሩት ወስጄ እንደማለት ነው እና ለቅድሙ አክበብ የምናስቀምጠው የሳይን ሀፍ አንግል አይደንቲቲያችን ደግሞ ይሄ ነው ማለት ነው እና የአንድን አንግል ኮሳይን ካወቅኩኝ የግማሹ ሳይን ስንት እንደሆነ ማወቅ ይችላል። ለምሳሌ የ30 ኮሳይን ካወቅኩ የ15 ዲግሪ ሳይን ማወቅ እችላለሁ በዚህ ጋር። በቅድሙ ጋር ደግሞ በዚህ የተነሳ ደግሞ የ15 ዲግሪ ኮሳይን ደግሞ ማወቅ እችላለሁ እና እዚህ ጋር ፕላስ እና ማይነስ ብለን ሁለት መልሶች ሰጥተናል፣ ሳይንም ላይ ኮሳይንም ላይ እና እዚህ ጋር ያለ መልሳችን መጨረሻ ጥያቄ ላይ ተጠቅመን ስንሰራ ለምሳሌ መልሳችን ፕላስ ይሁን ማይነስ ይሁን የሚለይልን ይቺ አልፋ ኦቨርቱ የምትባለው አንግል የት ጋር መሆኗን አይተን ነው። ምሳሌ አልፋ ኦቨርቱ ያለችው ፈርስት ኳድራንት ላይ ከሆነ ፈርስት ኳድራንት ላይ ያለ አንግል በሙሉ ሳይኑ ኮሳይኑ ፖዚቲቭ ነው አይደለም የሚሆነው፣ ፖዚቲቭ መሆን እንዳለበት ስለምናውቅ በሱ የተነሳ ለምሳሌ 15ን ከሆነ እየፈለኩ ያሉት 15 እዚህ ጋር መሆኑን ስለማውቅ ፖዚቲቭን ወስዳለሁ ማለት ነው። ለምሳሌ ደግሞ ኔጌቲቭ ደግሞ ሊሆን የሚችለው ለምሳሌ 135 ዲግሪ በሆን ማወቅ የፈለኩት እና ከ270 ዲግሪ ተነስቼ የ135ን ሳይን ወይም ኮሳይን ከሆነ ማወቅ የፈለኩት 135 ዲግሪ የሚያርፈው ከዚህ 90 ጋር አልፎ እዚህ ጋር ነው። እዚህ ጋር ሁለተኛው ኳድራንት ላይ ያለው አንግሎች ደግሞ ሳይናቸው ፖዚቲቭ ነው፣ ኮሳይናቸው ግን ኔጌቲቭ ነው እና ከ270 ዲግሪ ላይ የማገኘውን ቫልዩ እዚህ ውስጥ አስገብቼ ካልኩሌት ካደረኩኝ በኋላ ሳይኑን ስፈልግ ፖዚቲቭን ወስድለታለሁ፣ ፖዚቲቭ መሆን እንዳለበት ስለምናውቅ ማለት ነው። ኮሳይኑን ስፈልግ ኔጌቲቭን ወስዳለሁ ማለት ነው እና በዚህ መልክ ፖዚቲቭ እና ኔጌቲቭን ጥያቄው እንዲወስንልን እናደርጋለን ማለት ነው።